እስኪ አሁን በዚህች ቅጽበት ጭንቅላት ውስጥ ምን እየተካሄደ እንዳለ አስተውል። በአካል እዚህ ተቀምጠሃል። አእምሮህ ግን ቀድሞ ወደምታረገው ነገር እየተጣደፈ ይሆን? የሰው ልጅ በሙሉ ከቁጥጥር ውጪ በሆነ የማያቋርጥ የማሰብ ሱስ ተተብትቧል። ይሄ ትኩረትህን ሙሉ በሙሉ የሚቆጣጠረው እና ማጥፊያ ቁልፍ ፈጽሞ የሌለው የሚመስለው የአእምሮ የውስጥ ጫጫታ የሁላችንም የጋራ ችግር ነው። ታዋቂው የስነ ልቦና ባለሙያ ካርል ዩንግ ከአንድ የኔቲቭ አሜሪካ የጎሳ መሪ ጋር ያደረገውን ውይይት ያስታውሳል። የጎሳው መሪ እንደታዘበው ያጋጠሙት ዘመናዊ ሰዎች በሙሉ ፊታቸው በጭንቀት የተኮሳተረ እና አይኖቻቸው የሚቅበዘበዙ ነበሩ። ሁልጊዜ የሆነ ነገር ይፈልጋሉ፣ ፈጽሞ እረፍት የላቸውም፣ ዘውትር ይጨነቃሉ በማለት ታዝቦ ነበር። ያ እረፍት ማጣት የዘመናዊ አእምሮ ቋሚ የጀርባ ጫጫታ ሆኗል። አሁን ያለህበት ቅጽበት ወደፊት ስለምታስበው ጊዜ መሸጋገሪያ ወይም ጥሰኸው ማለፍ እንዳለብህ እንቅፋት አድርገህ ስለምትቆጥረው ሁልጊዜ በማይታይ የጭንቀት ስሜት ውስጥ ትኖራለህ። በዚህ መንገድ መኖርህ ህልውናህን ለሁለት ይከፍለዋል። አካልህ እዚህ ነው፣ ሐሳብህ ግን በከፍተኛ ፍጥነት እዚያ ለመድረስ ይጣጣራል። ታዲያ በዚህ አይነቱ ቋሚ የውስጥ ግጭት ውስጥ እየኖርክ እውነተኛ ሰላምን ማግኘት ፈጽሞ የማይታሰብ ነገር ነው። አእምሮ ሁልጊዜ የውሸት ተስፋዎችን ይሸጥልሃል። ያሰብከውን የህይወት ግብ ስታሳካ፣ ለምሳሌ የእድገት ደረጃ፣ ፍጹም የሆነ የፍቅር ግንኙነት ወይም የተሻለ ማህበራዊ ክብር ስታገኝ በመጨረሻ ሙሉነት እንደሚሰማህ ይነግርሃል። ነገር ግን በተግባር እንደምታየው ያንን ትልቅ የህይወት ግብ ባሳካህበት ቅጽበት እርካታው ልክ እንደ ጠል ይተናል። በሳምንታት ወይም ደግሞ በቀናት ውስጥ ያ የለመድከው የባዶነትና የጭንቀት ስሜት ተመልሶ ይመጣል። ምክንያቱም እርካታ ማጣት የሚመነጨው ከራሱ ከአእምሮ ውስጣዊ አሰራር ነው። የውጭው ህይወትህ ሁኔታ ምንም ይሁን ምን፣ አእምሮ ሁልጊዜ እረፍት አልባ ነው። መዳኛህ ወደፊት በሚመጣው ጊዜ ውስጥ እንዳለ እስካመንክ ድረስ አሁን ያለህበት ጊዜ ሁልጊዜ እንደ እንቅፋት ነው የምትቆጥረው። ከዚህ አዙሪት ለመውጣት በጭንቅላት ውስጥ ጊዜን የምትረዳበት መንገድ የተሳሳተ መሆኑን ማመን አለብህ። ጤናማና ተግባራዊ የሆነ ጊዜን የመጠቀሚያ መንገድ አለ። ይሄም የሰዓት ጊዜ በመባል ይታወቃል። ቀጠሮ ለመያዝ፣ ጉዞ ለማቀድ ወይም ደግሞ ስህተትህን ላለመድገም ስትል ያለፈውን የምትመረምርበት ምክንያታዊ አሰራር ነው። በሌላ በኩል ደግሞ ስነ ልቦናዊ ጊዜ የሚባል ነገር አለ። በዚህ ጊዜ አእምሮህ ያለፈውንና የወደፊቱን ጊዜ ልክ እንደ ጦር መሳሪያ ይጠቀምባቸዋል። ከስህተቶችህ ከመማር ይልቅ ዛሬህን ከሚያከብድ ስነ ልቦናዊ ሸክም ጋር ተሸክመሃቸው ትዞራለህ። ሩቅ ባሉ ግቦች ላይ ብቻ ስለምታተኩር ያንን የሩጫ መስመር እስክታልፍ ድረስ የራስህ ዋጋና ክብር ታግዶ ይቆያል። የሰዓት ጊዜ እውነታውን እንድትመራመርበት የሚረዳህ መሳሪያ ነው። ስነ ልቦናዊ ጊዜ ግን ከእውነታው ሙሉ በሙሉ የሚያርቅህ የአእምሮ በሽታ ነው። ታዲያ አእምሮህ ለምን ይሄን ያደርጋል? በተፈጥሮው የሰው ልጅ አእምሮ ራስን ለማትረፍ የተሰራ ማሽን ነው። መረጃን ለመሰብሰብ፣ አደጋዎችን ለመተንተን እና ለችግር ለመዘጋጀት ስለዳበረ በተፈጥሮ እረፍት አልባ ያደርግሃል። ከጊዜ በኋላ አእምሮህ ያለፈ ልማዶችህን፣ ትዝታዎችህን እና ማህበራዊ መለያዎችህን ሰብስቦ ሰው ሰራሽ የሆነ የማንነት ስሜት ይገነባል። ይህን የውሸት ማንነት ኢጎ ወይም እኔነት ብለን እንጠራዋለን። ይሄ ኢጎ ሙሉ በሙሉ ከሐሳብ የተሰራ እና በቀላሉ የሚሰበር በመሆኑ በውስጡ ጥልቅ የሆነ ፍርሃት ስሜት አለው። ህልውናው እንደሚቀጥል ለራሱ ለማረጋገጥ ሲል ብቻ ሁልጊዜ ራሱን ወደፊት ወደሚመጣው ጊዜ ይወረውራል። ይህ መከፋፈል የጭንቀት ክፍተት በመባል የሚታወቀውን ይፈጥራል። አካልህ አንድ ክፍል ውስጥ በሰላም ተቀምጧል። ሙሉ በሙሉ አሁን ባለህበት ቅጽበት ውስጥ ነው ያለው። አእምሮህ ግን ሩቅ በሆነና እጅግ አደገኛ በሆነ የፈጠራ ዓለም ውስጥ በከፍተኛ ፍጥነት እየተንቀጠቀጠ ነው። የሚሰማህ ስነ ልቦናዊ ፍርሃት ከፊት ለፊትህ እየተፈጠረ ላለ ነገር የምትሰጠው ምላሽ አይደለም። ይልቁንም በኋላ ላይ ሊፈጠር ይችላል ብለህ የምታስበው ቅዠት ነው። ነገር ግን ከዚህ የጊዜ ሰሌዳ ውስጥ ሙሉ በሙሉ በመውጣት አእምሮህ በአካልህ ላይ ያለውን ኃይል የመጠቀም ሙሉ አቅም አለህ። በቀጣይ ጊዜ ጭንቀት ሐሳብ ሲመጣብህ አትታገለው። ዝም ብለህ በጭንቅላት ውስጥ ያለውን ያንን ድምፅ ያለ አድሎ ታዘበው። ሳትፈርድበት፣ ሳትኮንነው እና ሳትተነትነው ብቻ አድምጠው። ራስህን ከዚህ ሐሳብ ጋር ማቆራኘት ስታቆም ሐሳቡ ወዲያውኑ ጉልበት ያጣል። በድንገት በሐሳብ ፍሰትህ ውስጥ ክፍተት ይፈጠራል። አእምሮ አልባ ወደ ሆነ ሁኔታም ትገባለህ። በዚህ ክፍተት ውስጥ ጫጫታም ሙሉ በሙሉ ይቆምና በከፍተኛ ንቃትና በጥልቀት አስተውሎት ውስጥ ትሆናለህ። ይህ ጸጥተኛ ክፍተት የእውነተኛ እውቀት ምንጭ ነው። የዓለማችን ታላላቅ የሳይንስ ሊቃውንቶች በተደጋጋሚ እንደተናገሩት እውነተኛ የፈጠራ ግኝቶቻቸው የመጡት ከጭንቀትና አብዝቶ ከማሰብ ሳይሆን ልክ ከዚህ ጸጥ ካሉ አእምሮ አልባ ከሆኑ ክፍተቶች ውስጥ ነው። ያንን የውስጥ ድምፅህን መታዘብ ስትጀምር አንድ ነገር ታስተውላለህ። ሐሳቡ አለ፣ ደግሞም ያንን ሐሳብ የሚታዘበው አንተ አለ። ይህ ቀላል የመታዘብ ተግባር አንተ ያ ድምፅ ራስህ ሳትሆን ሐሳቡን መታዘብ እንድትችል የሚያደርግህ ያ ጸጥተኛውና መሰረታዊው ህልውና መሆንህን ያረጋግጥልሃል። ለህይወት አስጊ በሆኑ አደገኛ ሁኔታዎች ውስጥ አእምሮ በግድ ይቆማል። ለምሳሌ ገደላማ ተራራ ጫፍ ላይ ተንጠልጥለህ ቢሆን ያ ያለፈና የወደፊት ጊዜ ያለው ማንነትህ ወዲያውኑ ይራገፋል። የሚቀረው ነገር ቢኖር ከፍተኛ የሆነ የንቃት ህልውና ብቻ ነው። አደገኛ የሆኑ ጀብዶች ሱስ የሚሆኑት ለዚህ ነው። ሰዎችን በግድ አሁን ባለው ቅጽበት ውስጥ እንዲኖሩ ስለሚያስገድዷቸው ነው። ነገር ግን ይህንን የንቃት ደረጃ ላይ ለመድረስ የሞትና ሽረት ጉዳይ አያስፈልግህም።
በጣም የተለመዱ የዕለት ተዕለት ተግባራት ላይ ሙሉና ያልተከፋፈለ ትኩረትህን በመስጠት አሁኑኑ ይህንን ሁኔታ መለማመድ ትችላለህ። እጅህን ስትታጠብ የውሃውን ንክኪ መስማት ወይም ደረጃ ስትወጣ የትንፋሽህን ምት በትክክል ማዳመጥ ትችላለህ። ለነገ ግብ ለማውጣት አሁንም የሰዓት ጊዜ መጠቀም ትችላለህ። ነገር ግን አሁን እየተራመድክበት ላለህበት እርምጃ ጥራት ቅድሚያ መስጠት አለብህ። እያንዳንዱን እርምጃ ራሱን እንደቻለ ግብ አድርገህ ልታከብረው ይገባል። ስነ ልቦናዊ ስቃይ ልክ እንደ ጥገኛ ትል ነው። በህይወት ለመኖር የሚመገበው የጊዜ ሰሌዳ ያስፈልገዋል። የምትጸጸትበት ያለፈ ጊዜ ወይም ደግሞ የምትፈራው የወደፊቱን ጊዜ ይፈልጋል። የጊዜን ቅዠት ስትቆርጠው የችግርህንም ስር ትቆርጣለህ። ፍጹምና ባልተከፋፈለ የአሁን ጊዜ ውስጥ ስቃይ ፈጽሞ ሊኖር አይችልም። አብዛኛውን ጊዜ ጸጥ ያለ ግን ሁልጊዜ የማይለይህ የጎደለ ነገር ስሜት ተሸክመህ በህይወትህ ትጓዛለህ። አእምሮህ ያልተሟላህ እንደሆንክ ሊያሳምንህ የማያቋርጥና ጫጫታ የበዛበት ትረካ ውስጥ ይገባል። ይህንን የጭንቀት ስሜት ለማስተካከል ስትል ተስፋህን ውጭ ባሉ ነገሮች ላይ ታደርጋለህ። ወደፊት የተወሰነ ደረጃ ላይ ስትደርስ ወይም ትክክለኛ ውጫዊ ሁኔታዎችን ስታሟላ በመጨረሻ ሙሉነት ይሰማኛል ብለህ ራስህን ታሳምናለህ። ብዙ ጊዜ ይሄ የሙሉነት ፍለጋ የፍቅር ግንኙነት ላይ ያተኩራል። የሌላ ሰው ወደ ህይወትህ መምጣት ህልውናህን የሚያጸድቅልህና አእምሮህ አለ ብሎ የሚያስጨንቅህን ባዶነት እንደሚሞላልህ በማሰብ ሌላ ሰው ትፈልጋለህ። ይሄ ግን ሱስ የሚያስይዝ አዙሪት ይፈጥራል። የራስህን ስር የሰደደ ፍርሃትና አለመረጋጋት ለጊዜው ለመሸፈን የፍቅር አጋርህን ልክ እንደ ስነ ልቦናዊ ትጠቀምባታለህ። የማይቀረው ነገር ቢኖር የፍቅር አጋርህ የኢጎህን ፍላጎቶች በሙሉ አሟልታ አትገኝም። ያኔ የተደበቀው ህመም ዳግም ያገረሽና ጥልቅ ፍቅር ይመስል የነበረው ስሜትህ በአንዴ ወደ ጥላቻ፣ ወቀሳ ወይም ራስን ወደ ማግለል ይቀየራል። መዳኛህን በሌላ ሰው ላይ መፈለግህ ወይም የተሻለ የነገ ጊዜ መጠበቅህ ማብቂያ የሌለውን ስቃይህን ያረጋግጥልሃል። እውነተኛ እርካታ ከሚገኝበት ብቸኛ ቦታ ውጪ በየቦታው እንድትበዘበዝ ያደርግሃል። አእምሮህ የሚሰራው በማያቋርጥ የውሸት ትረካ ላይ ነው። እውነተኛ ሰላም ለማግኘት ጊዜ እንደሚያስፈልግህ፣ ብዙ መማር፣ ብዙ ማሳካት ወይም አሁን ካለህበት የተሻልክ መሆን እንዳለብህ ይነግርሃል። እውነታው ግን ከዚህ ሙሉ በሙሉ ተቃራኒው ነው። አሁን ያለህበት ሁኔታ የተስተካከለ ይሁን የተበላሸ፣ ምንም ይሁን ምን እውነተኛ እርካታ ማግኘት የምትችለው አሁን ባለህበት ቅጽበት ውስጥ ሙሉ በሙሉ በመኖር ብቻ ነው። ሰላምን በነገ ጊዜ ውስጥ ለማግኘት የምታደርገው ጥረት አሁኑኑ ሰላም እንደሌለህ እያረጋገጠልህ ነው። ሰላም የሚገኘው በብዙ ጥረት ሳይሆን ያ መፈለግ የሚባለው ድርጊትህ ራሱ ሰላምን ከአንተ እያራቀ መሆኑን በማስተዋል ነው። ከዚህ ከምናየው ግዙፍ ዓለም በስተጀርባ ጊዜ የማይሽረው የሰላም ዓለም አለ። ነገር ግን እዚህ ለመድረስ አእምሮ ከሚፈጥረው የማሰብ ማሽን ውስጥ ሙሉ በሙሉ መውጣት አለብህ። ወደዚህ ሁኔታ የምትገባበት ቀላሉ መንገድ ደግሞ በራስህ አካላዊ ህልውና በኩል ነው። የጠለቀ ትኩረትህን ከሐሳቦች ላይ አንስተህ የውስጥ አካልህን ስሜት ወደ ማዳመጥ ታዞራለህ። ንቃትህን ከአእምሮ ነጥቀህ ትወስደዋለህ። ይህ ደግሞ በሙሉ አካልህን ማዳመጥን ይጠይቃል። እጆችህን፣ እግሮችህን እና ደረትህን ሕያው በሚያደርገው ስውር ኃይል ላይ ስታተኩር አእምሮህ ለሚያመነጨው የማያቋርጥ ጫጫታ ነዳጅ ታሳጠዋለህ። ትኩረትህን ከዚህ አካላዊ ስሜት ጋር በጥልቀት ስታዋህደው የውስጥህን ማንነት ከውጭው ዓለም የሚለየው ጠንካራ ድንበር መፍረስ ይጀምራል። ያኔ አእምሮ አልባ ከሆነ ንጹሕ ክፍተት ጋር ትቀራለህ። በአካላዊ ህልውና ውስጥ ሙሉ በሙሉ በመገኘት እውነተኛ ሰላም ስር እንዲሰድ የሚፈልገውን ትክክለኛ የጸጥታ ሁኔታ ትፈጥራለህ። ይህ መልክ አልባ ሰላም ከውስጣዊ ስሜትህም በላይ ይሰፋል። በዙሪያህ ባለው አካላዊ ዓለም ውስጥ ባዶነት ወይም ክፍተት ቦታ መስሎ ይገኛል። የፊዚክስ ሊቃውንቶችም ቢሆኑ ግዙፍ የምንላቸው ነገሮች ጥንካሬ በራሱ ቅዠት መሆኑን ያረጋግጣሉ። የተቀመጥክበት ወንበር እንዲሁም የራስህ አካል ጭምር በአብዛኛው የተገነባው በአቶሞች መካከል ባለው ሰፊ ባዶ ክፍተት ነው። የጥንት ጽሑፎችንም ስትመለከት ከዘመናዊ ፊዚክስ እጅግ ቀድመው የተነሱ ሐሳቦችን ታገኛለህ። ሃርት ሱትራ የተባለው ታዋቂ ጽሑፍ ግዙፍነት ባዶነት ነው ይላል። ይህ ማለት የማንኛውም አካላዊ ነገር መሰረቱ ያ ነገር እንዲኖር የሚፈቅደው ባዶ ክፍተት ነው ማለት ነው። ይሄ በድምጽም አለ። እያንዳንዱ የሙዚቃ ኖት፣ እያንዳንዱ የሚያልፍ መኪና ድምጽ እና እያንዳንዱ የሚነገር ቃል የሚወለደው ከሰፊ ዝምታ ውስጥ ሲሆን ተከቦ የሚኖረውም በዚህ ዝምታ ነው። ይህንን በተግባር መለማመድ ትችላለህ። የሰዎችን ንግግር ስታዳምጥ ቃላቶቹ ላይ ከማተኮር ይልቅ በቃላቱ መካከል ላለው ዝምታ ትኩረት ስጥ። አንድ ክፍል ውስጥ ያሉ ዕቃዎችን ከማየት ይልቅ በክፍሉ ውስጥ ላለው ባዶ ቦታ ትኩረት አድርግ። የሰው አእምሮ ስለምንም ወይም ስለ ባዶነት ማሰብ ስለማይችል በውጭው ዓለም ባለው ባዶነትና ዝምታ ላይ ስታተኩር የውስጥህ ጫጫታ ሙሉ በሙሉ እንዲቆም ታስገድደዋለህ። ከሰዎች ጋር ግጭት በሚፈጠርበት ጊዜ ይህ አይነቱ ትኩረት ይበልጥ ወሳኝ ይሆናል። ምክንያቱም በዚህ ጊዜ በውስጥህ ተከማችቶ ከቆየው የድሮ ህመም ወይም የህማም አካል ከምንለው የስሜት ጠባሳ ጋር መጋፈጥ ግድ ይልሃል። በግንኙነት ውስጥ ንትርክ ሲፈጠር ይህ ተኝቶ የነበረው የህማም አካል ይነቃል። አእምሮህን ይቆጣጠርና የጥላቻ ስሜትን ይረጫል። የራሱን አሉታዊነት ለማስቀጠል ሲልም ከሌላው ሰው አላስፈላጊና ግልፍተኛ ምላሽን ይፈልጋል። ለዚህ መፍትሄው
የፍቅር አጋርህን ስሜታዊ ባህሪ ወይም የራስህን የሚንተከተክ ንዴት ያለምንም ፍርድ በጥልቀት መታዘብና ከድራማው ጋር ላለመዋሃድ መወሰን ነው። ያንን የስሜት ህመም በድርጊት ከማሳየት ይልቅ ጸጥ ባለና ንቁ በሆነ አስተውሎት ስትይዘው ከስሜቱ ጀርባ ያለው ኃይል ጉልበቱን እያጣ ይሄድና ከተረበሸ ምላሽ ሰጪነት ወደ ጸጥተኛና ገለልተኛ ንቃት ይቀየራል። ይህ የሚያሳየን ጥልቅ የሆኑ የግንኙነት ግጭቶችህ ውድቀቶች አለመሆናቸውን ነው። ይልቁንም አሮጌውን ጨለማ ወደ ብርሃን አውጥተህ ወደ ንጹህ ንቃት የምትቀይርባቸው እጅግ በጣም ኃይለኛ እድሎችህ ናቸው። የፍቅር ግንኙነቶች ልክ እንደ መስታወት ናቸው። የተፈጠሩት ቋሚ የሆነ የደስታ ጊዜ እንዲሰጡ ሳይሆን የራስህን የተደበቀ ስሜት ጠባሳ እንድታይባቸው ነው። ይሄ ደግሞ በመጨረሻ ስር የሰደደውን አንዱን ቅዠት ይሰብርልሃል። እሱም ከራስህ ጋር ግንኙነት ሊኖርህ ይገባል የሚለውን አስገራሚ አስተሳሰብ ነው። ራስህን መገምገም ማንነትህን ሳያስፈልግ ለሁለት ይከፍለዋል። እሱም እኔ እና ራሴ በሚል ማለት ነው። ይህ የውሸት መከፋፈል ሁልጊዜ የራስህን ማንነት እንድትመዘን፣ እንድትከላከል ወይም ለማሻሻል እንድትታገል ያደርግሃል። እውነተኛ ህልውና ግን ያንን የውስጥ መከፋፈል ያፈርሰዋል። የምትከላከለው ማንነት በማይኖርህ ጊዜ በመጨረሻ ለእውነተኛ ፍቅር ዝግጁ ወደሆነ ሙሉና ጸጥተኛ ህልውና ውስጥ ትገባለህ። የውስጥ ሰላም ለማግኘት ሁልጊዜ የተስተካከለ ውጫዊ ሁኔታ እንደሚያስፈልግህ አምነህ ነው ያደግከው። ነገር ግን እውነተኛ ሰላም በዙሪያ ከሚፈጠረው ነገር ሙሉ በሙሉ ነፃ ነው። በሚያጋግል ንትርክ ውስጥ ብትሆን፣ ባዶ ክፍል ውስጥ ብቻህን ብትቀመጥ ወይም ለዓመታት ከተከማቸ የስሜት ቁስል ጋር ብትጋፈጥ ነፃነትን የምታገኝበት መንገድ አንድና አንድ ነው። ይሄም ጊዜ መጥቶ ያድነኛል ብለህ መጠበቅህን ስታቆም ነው። ፍለጋህ የሚያበቃው ስትፈልገው የነበረው ነገር በሙሉ አሁን እዚሁ ከጫጫታው ስር ጸጥ ብሎ እንዳለ በተረዳህበት ቅጽበት ነው።